ሰላም ጤና ይስጥልን እንዴት ናችሁ? ሰላም ነው። እንግዲህ ትንሽ ጠፍቼ ነበረ። ሶ ዛሬ ላይ ይዤላችሁ የመጣሁት ደግሞ ብዙ ጊዜ ስኮለርሺፕ ለማመልከት ኢንፎርሜሽኖች አናገኝም። ስለዚህ እነዚህን ኢንፎርሜሽኖች የስኮላርሺፕ ኢንፎርሜሽኖችን የምናገኝባቸውን የተወሰኑ ዋና ዋና 7 አካባቢ ዌብሳይቶች አሉ። እነዚህም ዌብሳይቶች ይዤላችሁ መጥቻለሁ ማለት ነው። ሶ እንግዲህ እንደምታዩት እዚህ እኔ ስክሪን ላይ ሊስት ኦፍ ቤስት ፍሪ ስኮላርሺፕ ኢንፎርሜሽን ዌብሳይት ይላል። እነዚህ ፍሪሊ የስኮላርሺፕ መረጃዎች አፕዴት የሆኑ አክቲቭ የሆኑ ስኮላርሺፖች የሚለቀቁባቸው በየጊዜው እየገባችሁ ቼክ ማድረግ የምትችሉባቸው ዌብሳይቶች ናቸው ማለት ነው። ሶ እንግዲህ አንደኛ ላይ የተቀመጠው ኦፖርቹኒቲስ ኮርነርስ የሚል ነው። እንግዲህ እንደምታዩት እዚህ ጋር ዩአርኤል አለላችሁ እዚህ ጋር ማየት ይቻላል። በኋላ እናየዋለን አንዱን መርጬ አሳያችኋለሁ ማለት ነው። ሁለተኛው ኦፖርቹኒቲ ፎረም ነው የሚለው። ይህም ኦፖርቹኒቲ ፎረም ዶት ኢንፎ ብላችሁ ብትፈልጉ ታገኙታላችሁ ማለት ነው በዚህ ዩአርኤል አድሬስ። ሌላኛው ስኮላርስ ፎር ዲቭ ወይም ስኮላርሺፕ ፎር ዲቨሎፕመንት የሚል ዌብሳይት አለ። ሶ ይህንንም www.scholarsfordiv.com ብላችሁ ብትፈልጉ ታገኙታላችሁ። አራተኛው ፒኤችዲ ስካነር የሚል ነው። ይህም ምርጥ ስኮላርሺፖች የሚለቀቁበት ዌብሳይት ነው። ሌላው ቫካንሲ ኢዲዩ የሚል አለ። ያው ቫካንሲ ኢዲዩም ሌላኛው የስኮላርሺፕ የሚለቀቅበት ዌብሳይት ነው። ስኮላርሺፕ ፖዚሽንስ የሚል አለ። ከዛ ሌላኛው ፋይን ፒኤችዲ የሚል አለ። ሶ እነዚህ በዋናነት እኔም የምጠቀምባቸው ዌብሳይቶች ናቸው። እንደገና የተሻሉም በየጊዜው አዳዲስ ኢንፎርሜሽን የሚለቀቅባቸው ዌብሳይቶች ናቸው ማለት ነው። የተሻሉ የሚባሉትን ነው። ሶ ብዙ ልታገኙ ትችላላችሁ ሌሎችም አሉ። ግን በዋናነት እነዚህን ላይ የሚለቀቁትን ካገኛችሁ አይ ቲንክ የተሻለ ነው የሚል እምነት አለኝ ማለት ነው። እንደገና በተጨማሪ ከዌብሳይቶች ባሻገር ሊንክድኢን እንደምታውቁት ቤስት ፕላትፎርም ወይም አሪፍ ኢንፎርሜሽን የሚለቀቅበት ቦታ ነው። የአካዳሚክ የሆኑ ነገሮች ስለዚህ እዛ ላይ ፕሮፌሰሮች ራሳቸው ፖስት ሊያደርጉ ይችላሉ ወይም ደግሞ ሼር ተደርጎ ልታገኙ ትችላላችሁ ማለት ነው። ሶ ሊንክድኢን ላይም የሊንክድኢን አካውንት ክሬት አድርጋችሁ እዛ ላይ መከታተል ትችላላችሁ። ሌላው አንዳንድ ስኮላርሺፕ ሼር የሚያደርጉ ቴሌግራም ግሩፖች አሉ። እነሱን ጆይን ማድረግ ትችላላችሁ። በቀጣይ እንዴት ሊንክድኢን ላይ ሰርች እናደርጋለን ወይም ደግሞ ቴሌግራም ግሩፖችን ይዤላችሁ እመጣለሁ ማለት ነው። ስለዚህ እነዚህ ዌብሳይቶች በዋናነት የስኮላርሺፕ መረጃዎች የሚለቀቅባቸው ናቸው። ሶ ለምሳሌ እኔ ዛሬ ይዤላችሁ የማሳያችሁ አንዱን መርጬ ነው። ሶ ለምሳሌ እዚህ ጋር አምስተኛውን ባሳያችሁ ቫካንሲ ኢዲዩ ዳትካም የሚል አለ። ሶ እዚህ ጋር ክሊክ ታደርጋላችሁ ማለት ነው። ሶ እንደምታዩት እዚህ ጋር እዚህ ጋር እንግዲህ ይሄ ሆም ፔጁ ነው ማለት ነው። በዚህ አማካኝነት ሆም ፔጁ ይመጣላችኋል ማለት ነው። እና እዚህ ጋር እንደምታዩት ሜኖች አሉ። ፒኤችዲ የሚል አለ። ያው በብዛት ፒኤችዲ ነው እዚህ ላይ የሚለቀቀው እና ፖስት ዶክተራል ወይም ፖስት ዶክ ፖዚሽኖች ማለት ነው። ስለዚህ በሎኬሽን መፈለግ ትችላላችሁ። ዩሮፕ ውስጥ ዩናይትድ ኪንግደም፣ ዩኤስኤ ኤንድ ካናዳ፣ ኤዥያም መፈለግ ትችላላችሁ ማለት ነው። ሶ እኔ ለምሳሌ ፒኤችዲ የሚለውን ክሊክ አደርጋለሁ ማለት ነው። ሶ እንግዲህ እዚህ ጋር የምታዩት ወደ 9 ፖዚሽኖች አሉ። ዩኒቨርሲቲ ኦፍ ኦስሎ ኖርዌይ ማለት ነው። እንደገና ወደ 20 ፖዚሽኖች ኔዘርላንድ የሚገኝ ቲዩ ዴፍት የሚባል ዩኒቨርሲቲ አለ። ኤጌን 14 ፖዚሽኖች ኔዘርላንድ አሁንም ዩትሬች የሚባል ዩኒቨርሲቲ። እንዲህ ስክሮል ስታደርጉት ብዙ አክቲቭ የፒኤችዲ ፖዚሽኖችን ታገኛላችሁ። ለምሳሌ እኔ ፒኤችዲ ዲግሪ 9 ፖዚሽን ፉሊ ፈንድድ አት ዩኒቨርሲቲ ኦፍ ኦስሎ ኖርዌይ የሚለውን
ክሊክ ባደርግላችሁ ወደ 9 ፖዚሽኖች እዚህ ጋር አሉ ማለት ነው። ስለዚህ ለእናንተ የሚመለከተው የፕሮጀክት ፒኤችዲ ፖዚሽን ወይም ታይትልን አይታችሁ ማመልከት ትችላላችሁ ማለት ነው። ስለዚህ እዚህ ላይ ሰርች ማድረግ ትችላላችሁ። ለምሳሌ በኮምፒውተር ሳይንስ ከፈለጋችሁ ኮምፒውተር ሳይንስ የሚል ነገር ትፈልጋላችሁ እዚህ ላይ እንደገና ትመለሱና የፈለጋችሁትን ለምሳሌ እዚህ ጋር ወደ 24 ፖዚሽን አለ ቤልጂየም ውስጥ። ስለዚህ ይሄንንም ክሊክ አድርጋችሁ ማየት ነው። እያንዳንዱ የፕሮጀክቱ ምን ምን እንደሚፈልጉ ኤቭሪቲንግ ዴድላይን ሁሉ እዚህ ጋር አለላችሁ ማለት ነው። አፕላይ ማድረግ ስትፈልጉ ዩ ካን ክሊክ ቪው ዲቴል ኤንድ አፕላይ ማለት ይቻላል። እሱን ክሊክ በማድረግ ማመልከት ትችላላችሁ ማለት ነው። እዚህ ጋር ክሊክ ስታደርጉ ወደ ኤግዛክት አፕሊኬሽን ኤሪያ ይወስዳችኋል ማለት ነው። በደንብ እንትን ብላችሁ እዚህ ላይ ምን ምን ዶክመንት ማስገባት እንዳለባችሁ እዚህ ላይ በደንብ ይነግራችኋል ማለት ነው። ይሄ ቫካንሲ ኢዲዩ የሚባለው ዌብሳይት ነው። ሌላኛው ለምሳሌ ፒኤችዲ ስካነር የሚል ዌብሳይት ይሄ አራተኛውን ባሳያችሁ። አራተኛውም በዚህ መልኩ ፒኤችዲ ስካነር ዳትካም ብሎ ይመጣል። ይህም በዚህ መሰረት እዚህ ላይ ሰርች ማድረግ ያለ ከፈለጋችሁ ፒኤችዲ የሚለውን ክሊክ ታደርጋላችሁ። ፒኤችዲ ኦፕኒንግ ብላችሁ ሰርች ስታደርጉ ብዙ ፖዚሽኖች እዚህ ላይ ሊስት ይሆኑላችኋል ማለት ነው። እንደምታዩት እዚህ ጋር መጣልኝ ማለት ነው። ለምሳሌ ዩኒቨርሲቲ ኦፍ ኮሌጅ ለንደን የሚል አለ። ሶሪ ወደ ሌላ ስለወሰደኝ ነው። እዚህ ጋር በሀገር ሰርች ማድረግ ይቻላል። አውስትራሊያ፣ ቤልጂየም፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ። ይሄን መምረጥ ትችላላችሁ። ሰርች ነው ይሄ። ኤጌን ዲሲፕሊን ናችሁ። ለምሳሌ ባዮሜዲካል ሳይንስ ከሆናችሁ አርቲፊሻል ኢንቴሊጀንስ ኤንድ ማሽን ለርኒንግ፣ መካኒካል ኢንጂነር፣ ኮምፒውተር ሳይንስ ወደ 98 ፖዚሽኖች አሉ። አርቲፊሻል ኢንቴሊጀንስ ኤንድ ማሽን ለርኒንግ ወደ 127 አሉ። እዚህ ላይ የእናንተን ፊልድ ኦፍ ስተዲ ክሊክ ማድረግ ትችላላችሁ። ለምሳሌ እኔ ሳይበር ሴኪሪቲ የሚለውን ሰርች ባደርግ ፉሊ ፈንድድ ብቻ የምትፈልጉ ከሆነ ያው ፉሊ ፈንድድ ኦንሊ ትሉታላችሁ። እዚህ ጋር ይመጣላቸዋል ማለት ነው። እዚህ ስዊድን ዩኒቨርሲቲ የሚሰጠው አለ ፒኤችዲ ስቱደንት ኢን ሳይበር ሴኪሪቲ። ይህን ከፈለጋችሁ ለክዠምበርግም እዚህ ጋር አለ። እሱንም በሳይበር ሴኩሪቲ ነው። ሳይበር ሴኩሪቲ ሪሌትድ የሆኑ ፕሮጀክቶች በሙሉ እዚህ ላይ ይመጣሉ ማለት ነው። ክሊክ እያደረጋችሁ ሞር ዲቴል ብላችሁ በደንብ ስለ ፕሮጀክቱ አንበባችሁ ዴድላይኑን ማየት ትችላላችሁ። ኤጌን ምን ምን አፕሊኬሽን ዶክመንት እንደሚጠይቅ እዚህ ጋር ይቀመጥላቸዋል። ስንት ፖዚሽን እንዳለ ለምሳሌ እዚህ ጋር አንድ ብቻ ነው። ሃይሊ ኮምፒቲቲቭ ነው። ያው እንደምታውቁት እዚህ ላይ ፖስት የሚደረጉ የፒኤችዲ ፖዚሽኖች ብዙ ጊዜ ሃይሊ ኮምፒቲቲቭ ናቸው። ስትሮንግ አፕሊኬሽን ሰሚት ማድረግ ይጠበቅባቸዋል። እዚህ ጋር አፕላይ ናው እለዋለሁ ማለት ነው። እዚህ ጋር በደንብ ዲቴል ኤግዛክት ሊንኩ አለላችሁ። በዚህ መሰረት ሁሉንም ዌብሳይቶች ሰርች እያደረጋችሁ አፕላይ ማድረግ ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ጻፍልኝ። ወደፊት እንድሰራላችሁ የምትፈልጉት ቴንክ ዩ ቬሪ ማች